በዚህ ቪዲዮ ደግሞ የምንመለከተው ሳሪስ አቦ ላይ 103 ካሬ ላይ ያረፈውን ባለ ሁለት መኝታ ቤታችንን ነው። እንደምትመለከቱት በአንድ ፍሎር ላይ 3 ሰው ብቻ ነው የሚገኝበት። የራሱ የሆነ ሊፍት አለው፣ የመወጣጫ ደረጃ እንዲሁም ፈጣን የሆነ ሊፍት አለው ማለት ነው። ከዛ በተጨማሪ ልክ ፊት ለፊት ስገቡ የምታገኙት ኦፕን ኪችን ነው። እንደምታዩት ሰፊ የሆነ ቤት ነው። 103 ካሬ ላይ ያረፈ ነው። ባለ ሁለት መኝታ ቤት ነው። ያው ከፍታውንም በደንብ ማየት ትችላላችሁ። ፊት ለፊት ስገቡ የምታገኙት ኦፕን ኪችን ነው። ይህ ኦፕን ኪችን እንደነገርኳችሁ በሰሚ ፊኒሽ ስለምናስረክበኛ እናንተ ለሪዲዛይን እንዲመቻችሁ ከፈለጋችሁ በቻክ ብሎክም ሊሆን ይችላል በተለያዩ መልኩ ክሎዝ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ እስቲ በዚህ በኩል ያለውን ቪው ደግሞ አብረን እንመልከተው። እንደምታዩት በዚህ በኩል ሰፊ የሆነ ቪው ይታያችኋል። ይህ የሚታያችሁ ቪው የሳሪስ የባቡር መንገድ ዋናው መንገድ ነው ማለት ነው። የባቡር መንገድ በሰፊው እዚህ ጋር ይታያችኋል ማለት ነው። ከዛ በተጨማሪ እንደነገርኳችሁ ሰሚ ፊኒሽ ስለምናስረክብ ቻክ አድርገን ጨርሰናል። ጥቂት ስራዎች ብቻ ነው የቀሩ ማለት ነው። መስኮትና በር መግጠም እንዲሁም የደረጃ መወጣጫዎችንና ሊፍቶችን መግጠም ብቻ ነው የቀረ ማለት ነው። ይሄ እንደምታዩ ሰፊ የሆነ ሳሎናችን ነው ማለት ነው። ይሄው በደንብ ማየት ትችላላችሁ። ከዛ በተጨማሪ ኦፕን ኪችኑ እንዳልኳችሁ ሰፊ የሆነ ርዝመት አለው። ስለዚህ እናንተ ክሎዝ አድርጋችሁት በሪዲዛይን ክሎዝ አድርጋችሁት ከዛ ደግሞ የቀረው ስፔስ እንደ ዳይኒንግ ቴብል መጠቀሚያ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ለተለያየ ፐርፐዝ የምንጠቀማት ስፔስ አለችን። ይቺ ስፔስ ያው የምታገለግለን ለምንድን ነው? ለምሳሌ እንደ ሰሚ የሆነች ፐርሰናል ቢሮ አይነት ነገር ፐርሰናል ስፔስ ነገር መጠቀም እንችላለን። ከዛ በተጨማሪ የተለያዩ እቃዎችን ለማስቀመጫ መጠቀም እንችላለን ማለት ነው። ከዛ በተጨማሪ እስቲ ወደ እያንዳንዱ ክፍል እየገባ እንሂድ። ፊት ለፊት ልክ ስንገባ የምናገኘው መታጠቢያ ነው። እዚህ ጋር ያለው መኝታ ቤት መታጠቢያ ነው ማለት ነው። እንደምታዩት ይህንንም በደንብ እንትን ያልነው ቻክ ማድረግ ብቻ ነው። ይሄኛውንም ይቀራል። ከዛ በቀጠል የምናገኘው አንዱ መኝታ ክፍል ነው። ይሄው የምታዩት ይሄ የልጆች መኝታ ክፍል መሆን የሚችል ነው ማለት ነው። በዚህ በኩል አሪፍ የሆነ ቪው ይታያል ማለት ነው። ይሄንን ቪው እስቲ አብረን ነው። ይሄው እንደምታዩት ቆንጆ ቪው በዚህ በኩል በደንብ ማየት እንችላለን ማለት ነው። በአንዱ መኝታ በኩል ወይም በልጆች መኝታ በኩል ይሄን ማየት እንችላለን ማለት ነው። ከዛ በቀጠል የምናገኘው ማስተር ቤድሩም ነው። ማስተር ቤድሩም ያው ለእናትና ለአባት የሚሆን ይሄው ቁመቱ ማየት ትችላላችሁ። በደንብ ሰፊ የሆነ ማስተር ቤድሩም አለ ማለት ነው። ይሄው ስፔሱን ያለውን ስፔስ በደንብ መሬቱንም በደንብ ማየት ትችላላችሁ። ማስተር ቤድሩም ከዛኛው ቤድሩም ምን ይለየዋል? የራሱ የሆነ እዚሁ ቤት ውስጥ የሚገኝ መታጠቢያ አለው ማለት ነው። እዚሁ ቤት ውስጥ የሚገኝ ማስተር ቤድሩም ውስጥ የሚገኝ መታጠቢያ፣ ሻወር፣ ሽንት ቤት እዚህ ጋር ይኖረዋል ማለት ነው። ከዛ በተጨማሪ ይሄው እዚህ ጋር እጅግ በጣም ሰፊ ቪው 180 ዲግሪ በደንብ ማየት እንችላለን ማለት ነው። ቅድም ያየነውን ባለ አንድ መኝታ ቤት ላይ ወይም በዛ በኪችኑ በኩል ያየነውን ቪው እዚህ ጋር በሰፊው በደንብ ማየት እንችላለን ማለት ነው። እዚህ ጋር እንደምትመለከቱት የባቡር ሀዲዱ የሚያልፍበት ዋናው መንገድ አለ። እያንዳንዱ ነገር እዚህ ጋር በደንብ በቆንጆ ቪው በደንብ ማየት እንችላለን ማለት ነው። ይሄን ይመስላል ባለ ሁለት መኝታው 103 ካሬ ላይ ያረፈ ቤት በ8.4 ሚሊዮን ብር ብቻ ያራሳችሁ ማድረግ ትችላላችሁ ማለት ነው። እንደምታዩት ቻክ አድርገን ጨርሰናል። በ6 ወር ውስጥ የምትረከቡት ነው ማለት ነው። ከዛ በተጨማሪ የሚቀሩን ስራዎች እዚች ጋር እንትን ማድረግ ብቻ ነው። በረንዳ ማድረግ ነው እዚህ ጋር የሚቀረን። ይኸው በበረንዳው በኩልም ያለውን እዚች ስፔስ ላይ በር እንገጥማለን ማለት ነው። አሉሚኒየም ስላይድ የሚደረግ በር እንገጥማለን። ከዛ የተወሰነች እንትን ትኖረዋለች ማለት ነው፣ በረንዳ ትኖረዋለች። ይኸው በረንዳ ጋር ሆናችሁ ያለውን ቪው በደንብ ማየት እንችላለን። ያው ኦልሞስት እዚህ ቤት ላይ የሚገባው ሰው ከሀፍ በላይ የቪው ይኖረዋል ማለት ነው። ከ360 ዲግሪ ከሀፍ በላይ ቪው ይኖረዋል ማለት ነው። ምክንያቱም በመኝታ ቤቶቹ የሚያገኘው ቪው አለው፣ በኪችኑ በኩል የሚያገኘው ቪው አለው። ከዛ በተጨማሪ ደግሞ በበረንዳው በኩል ይኸው የአቦ ቤተክርስቲያንን ተከትሎ በደንብ ቆንጆ ቪው ማግኘት ይቻላል ማለት ነው። ወደዚህ ሳይድም የቦሌ ቡልቡላ መንገድ ማየት ይችላል። እጅግ በጣም አሪፍ ቪው ያለው ቆንጆ ቪው ያለው ቤት ነው። እንደምታዩት ወደዚህ መንገድ የሚያስገባ ይኸው የኮብልስቶን መንገድ አለ። የራሱ ከታች ቤዝመንት ላይ የራሱ የሆነ ፓርኪንግ አለው። ከርሰ ምድር ውሃ አለው። በደንብ ጥንቅቅ ብሎ የተሰራ ቤት ነው። አሪፍ ዲዛይን ላይ ያለ ቤት ነው። እንደምታዩት ከሳሪስ ጋር የሚገናኝ እዚች ጋር አስፋልት አለው። ዛፉ ስለከለለው እንጂ ሰዎች የሚመጡበት ጋር አስፋልት አለው። እዚች ጋር ይሄው ዋናው የቀለበት መንገድም ይሄው እዚች ጋር እንደምታዩት ይሄ መንገድ ወደ ቦሌ የሚወስደው መንገድ ነው ማለት ነው። በደንብ ማየት ትችላላችሁ። ይሄ ቀለበት መንገድ ወደ ቦሌ ከቦሌ ጋር የሚያገናኝ መንገድ ነው ማለት ነው። ይሄን ይመስላል። ይሄንን ቤት 8.4 ሚሊዮን ብር ካሽ ከፍላችሁ የራሳችሁ ማድረግ ትችላላችሁ ማለት ነው። በ6 ወር ውስጥ መረከብ የምትችሉት ጥንቅቅ አድርጋችሁ መረከብ የምትችሉት ነው። እንደምታዩት ብዙ ነገሩ ተጠናቋል። የቀረን መስኮት በር መግጠም ብቻ ነው። ከዛ በተጨማሪ እዚህ መሬት ላይ የሚዘረጉ ከሴራሚክ በፊት የሚዘረጉ የመብራት ዝርጋቶችና የውሃ ዝርጋቶች አሉ፣ እንደምታያቸው ናቸው። ከዛ በተጨማሪ ደግሞ ደረጃ ማርብል ማልበስ፣ ሊፍት መግጠም ብቻ ነው የቀረን። ስለዚህ መስመር ዝርጋታ፣ የበርና የመስኮት ገጠማ ብቻ የቀረውን ሰሚ ፊኒሽድ የምናስረክበውን በ8.4 ሚሊዮን ብር 103 ካሬ ላይ ያረፈውን ቤት
ሳሪስ አቦ ላይ መግዛት ትችላላችሁ። ባዮ ላይ ባለው ስልክ ደውሉልን። መልካም ቀን።